የመጽሐፍ ቅዱሳዊ ተወስኖ መወሰን እና ነጻ ፍቃድ ትምህርት የኒቅያ በፊት ቤተክርስቲያን አባቶች አመለካከት ክፍል የታሪካዊ ስነ መለኮት የኒቅያ በፊት አመለካከት ምዕራፍ 6 በኒቅያ በፊት ጽሑፎች ውስጥ ነጻ ፍቃድ የሰው ልጅ ተግባር ሁለንተናዊ ማረጋገጫ ዮስጢኖስ ማርቲር የሞራል ተጠያቂነት ቅድመ ሁኔታ የሆነው ነጻ ምርጫ የመጀመሪያው ምላሽ ኢራኒዮስ ነጻነት ለሰው ልጅ ክብር አስፈላጊ ኑፋቄዎችን የሚቃወም ቀሌምንጦስ ዘሮሜ ቅጣት ከሆን ተብሎ ቸልተኝነት ጋር የተያያዘ ወደ ቆሮንቶስ ሰዎች መልእክት የሰው ልጅ ተግባር ሁለንተናዊ ማረጋገጫ ዮስጢኖስ ማርቲር የሞራል ተጠያቂነት ቅድመ ሁኔታ የሆነው ነጻ ምርጫ የመጀመሪያው ምላሽ የኒቅያ በፊት ቁልፍ የምላሽ ይቅርታ ለጠያቂ የነበረው ዮስጢኖስ ማርቲር ኤኤአ 165 ዓ.ም ገደማ የመጀመሪያው ምላሽ በተለይም በምዕራፍ 43 ላይ የሞራል ተጠያቂነት መሠረት የሆነውን የሰው ልጅ ነጻ ፍቃድ በጽኑ ያረጋግጣል። ክርስትናን ከሮማውያን የተሳሳቱ አመለካከቶች ለመከላከል ሲጽፍ ዮስጢኖስ ነጻ ምርጫን ከግሪኮ-ሮማውያን ውሳኔ ለምሳሌ የስቶይክ ዕጣ ፈንታ እና ከጂምናስቲክ ዕጣ ፈንታ ጋር በሚቃረን ስነ መለኮታዊ ማዕቀፍ ውስጥ ያስቀምጣል። ይህም በኋለኛው የኦግስጢኖስ አስተሳሰብ ከሚታየው የተወሰነ ጽንፍ የኒቅያ በፊት ሰፊ ውድቅ ጋር ይጣጣማል። የሞራል ኃላፊነት ቅድመ ሁኔታ የሆነው ነጻ ፍቃድ ላይ ያለው አጽንዖት የእግዚአብሔር ፍትሕና የሰው ልጅ ተግባር አብረው እንደሚኖሩ የሚገልጽ ዋና እምነትን ያጎላል። ይህም ስለ ተወስኖ መወሰን እና ነጻ ፍቃድ ያላቸውን ግንዛቤ ይቀርጻል። የመጀመሪያው ምላሽ ከ43 ላይ ዮስጢኖስ እንዲህ ይላል የሰው ዘር ክፉን የማስወገድ እና በነጻ ምርጫ መልካምን የመምረጥ ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። ይህ መግለጫ የሞራል ተጠያቂነትን በቀጥታ ከሰው ልጅ ተግባር ጋር ያይዘዋል። በነጻነት የመምረጥ አቅም ከሌለ በግሪኩ ሮማውያን የፕሮይሬሲስ ሆን ተብሎ የሚደረግ ምርጫ ጽንሰ ሐሳብ እንደሚገለጸው ቅጣቶች እና ሽልማቶች ፍትሐዊ አይሆኑም በማለት ይከራከራል። ይህንን በቅዱሳት መጻሕፍት ላይ በመመስረት ወደ ንስሐ የሚጠሩትን የትንቢት ጥሪዎችን ለምሳሌ ሕዝቅኤል 33:11 ተመለሱ እና በሕይወት ኑሩ እና የአዲስ ኪዳን ግብዣዎችን ለምሳሌ ዮሐንስ 3:16 የሚያምን ሁሉ ይጠቅሳል። ይህም የሰውን ፍቃድ የሚጠይቁ ናቸው። ለዮስጢኖስ ነጻ ምርጫ የፍልስፍና ግንባታ ብቻ ሳይሆን የመጽሐፍ ቅዱስ አስፈላጊነት ነው። እግዚአብሔር አያስገድድም። የእያንዳንዱ ሰው መዳን ወይም ኩነኔ በራሳቸው ውሳኔ ላይ የተመሠረተ እንጂ ድርብ ተወስኖ መወሰን መለኮታዊ ድንጋጌ እንዳልሆነ ያረጋግጣል። የዮስጢኖስ የምላሽ ጠያቂነት አውድ ንጉሠ ነገሥት አንቶኒኑስ ፒየስን መናገር ይህን አጽንዖት ይቀርጻል። የግል ኃላፊነትን የካደውን የስቶይክን ሄማርሜኒ ዕጣ ፈንታ በመቃወም ከእግዚአብሔር አንዳንዶቹን መልካም ሌሎቹን ደግሞ ክፉ እንደሆኑ አስቀድሞ ያውቃል፣ ነገር ግን አያስገድድም በማለት ይከራከራል። ይህ መለኮታዊ ቀደምት ዕውቀትን ፕሮግኖሲስ ሮሜ 8:29 ከምክንያት ይለያል። ይህም ለአባቶች ወሳኝ ልዩነት ነው። ከኋለኛው የኦግስጢኖስ የማይሻር ጸጋ ኢንቺሪዲዮን 97 በተቃራኒ ዮስጢኖስ የእግዚአብሔርን ሉዓላዊነት እንደ ግብዣ ይመለከታል። የፈርዖን ማደንደን ሮሜ 9:18 ወይም የይሁዳ ክህደት ዮሐንስ 17:12 ምርጫቸውን የሚያንጸባርቅ ሲሆን እግዚአብሔር የሚጠቀምባቸው ዘጸአት 9:16 እንጂ የማይወስናቸው ናቸው። ይህ ዮስጢኖስ ከወረሰው ከአይሁድ የቃል ኪዳን ጭብጥ ጋር የሚስማማውን ዘዳግም 30:19 ሕይወትን ምረጥ ያጠናክራል። የሞራል ተጠያቂነትን ያጠናክራል። ለዮስጢኖስ ነጻ ፍቃድ የሰውን ልጅ ክብርን የእግዚአብሔርን ፍትሕ መሠረት ይጥላል። ጂምናስቲክ ቋሚ ተፈጥሮዎች ኑፋቄዎችን የሚቃወም 1.6.1 እንደሚያመለክቱት ሰዎች አውቶማቲክ ቢሆኑ ኖሮ የሞራል ፍርድ ሮሜ 2:6 የማይጣጣም ይሆናል። የእሱ ሁለንተናዊ ማረጋገጫ የሰው ዘርን ጨምሮ የተመረጡትን ብቻ የሚወስን ውሳኔን ይክዳል። ይህም የኒቅያ በፊት ስነ መለኮትን ይቀርጻል። እዚያም ተወስኖ መወሰን ዕጣ ፈንታ ሳይሆን መዳንን ኤፌሶን 1:5 ያገለግላል። ሮሜ 2:5-6 ነገር ግን እንደ ጭከናህና ንስሐ እንደማይገባ ልብህ የእግዚአብሔር ጽድቅ ፍርድ በሚገለጥበት በቁጣ ቀን ራስህ ላይ ቁጣን ታከማቻለህ፣ እርሱ ለእያንዳንዱ እንደ ሥራው ይመልስለታል። የጳውሎስ ስለ እግዚአብሔር የማይዳላ ፍርድ ያለው ንግግር የሆነው ሮሜ 2:5-6 ዮስጢኖስ ማርቲር የመጀመሪያው ምላሽ 43 ላይ የሰጠውን ነጻ ምርጫ የሞራል ተጠያቂነት መሠረት ነው የሚለውን ጽኑ አቋም ይደግፋል። የሰው ዘር ክፉን የማስወገድ እና በነጻ ምርጫ መልካምን የመምረጥ ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። እንደ ጭከናህና ንስሐ እንደማይገባ ልብህ ስኮራ ፋርዲያን ቀያ መቲያኖታን የሚለው ሐረግ ቁጣን ከግል ዝንባሌ ጋር ያይዘዋል። ይህም ተግባርን ያመለክታል።
ሰዎች ልባቸውን ለማደንደን ይመርጣሉ። ፈርዖን መጀመሪያ እንዳደረገው ዘጸአት 8:15 እግዚአብሔር አስቀድሞ አልወሰነውም። ቁጣን ታከማቻለ ኮዲሴራየስ ሲያድ በድርጊቶች በኩል በፈቃደኝነት የሚከማች እንጂ በመለኮት የተወሰነ ዕጣ ፈንታን ሳይሆን የስችኖስ አስገዳጅነትን እግዚአብሔር አያስገድድም ከሚክድበት ጋር ይስማማል። ቁልፉ አንቀጽ ከእርሱ ለእያንዳንዱ እንደ ሥራው ይመልስለታል ከቂያቴታ ኤርዳያዲያም መዝሙር 62:12ን ያስተጋባልና ፍርድን ከድርጊቶች ጋር ያይዘዋል። የስችኖስ በትንቢታዊ ትምህርት ለምሳሌ ሕዝቅኤል 33:11 ላይ የሚመሰርትበት መርህ ነው። ለእርሱ ይህ ነጻ ፍቃድን ይጠይቃል። ምርጫ ከሌለ እንደ ሥራው መመለስክ ፍትሐዊ አይሆንም። ይህም የስቶይክን ዕጣ ፈንታ ሄማርሜን በመቃወም የሚጠቀምበት ነጥብ ነው። ይህም ኃላፊነትን ይክዳል። በግሪኮ-ሮማውያን አውዱ ውስጥ ይህ ውሳኔን የሚወስኑ ፍልስፍናዎችን ይቃወማል። የእግዚአብሔር ከጽድቅ ፍርድ ዲካዮክራሲያስ ድርብ ተወስኖ መወሰን ኦግስቲኖስ ከኢንሽሪዲዮን ክውም 100ን ይመልከቱ ሳይሆን በሰው ውሳኔ ላይ የተመሠረተ መሆኑን ያረጋግጣል። የስችኖስን ጨምሮ የኒቅያ በፊት አባቶች ይህንን ከሮሜ 10:9 የእምነት ጥሪ ጋር የሚስማማ አድርገው ይመለከቱታል። ተወስኖ መወሰንን የመዳን አቅርቦት ኤፌሶን 1:5 እንጂ ድርብ ዕጣ ፈንታ አይገድቡም። ጂምናስቲክ ቋሚ ተፈጥሮዎችን ኑፋቄዎችን የሚቃወም ከ1.6:1 በመቃወም የስችኖስ ሁለንተናዊ ወሰን እያንዳንዱ የተመረጡትን ብቻ የሚወስን አስተሳሰብን ይክዳል። ሁሉም ሰዎች በነጻ ተግባር ተጠያቂነት እንደሚገጥማቸው አጥብቆ ይናገራል። ይህም የእግዚአብሔር ፍትሕ 1 ጢሞቴዎስ 2:4 ግዴታን ሳይሆን ምርጫን የሚያከብርበት የቅድመ ኦግስቲኖስ ስነ መለኮታቸው መሠረት ነው። ራእይ 22:12 ከእነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው ከፍለው ዘንድ ዋጋዬ ከእኔ ጋር አለኪ። በቅዱሳት መጻሕፍት ውስጥ የክርስቶስ የመጨረሻ ቃላት የሆነው ራእይ 22:12 የስችኖስ ማርቲር በኪ የመጀመሪያው ምላሽ 43 ላይ የሰጠውን ቅጣቶች እና ተግሣጽ እና መልካም ዋጋዎች የእያንዳንዱ ሰው የድርጊት ብቃት መሠረት ይሰጣሉ። የፍጻሜ ፍርድን ከሰው ሥራ ጋር በማያያዝ ነጻ ምርጫን አስፈላጊ ያደርገዋል። ዋጋዬ ከእኔ ጋር አለኩ ሞስቸስ መሆን እና ለእያንዳንዱ ከፍለው ዘንድ አፖጆአኒያ ሄኪያስት አፖዴድሜን በመጠቀም ከመልሶ መስጠት ሮሜ 2:6 ያስተጋባል። በድርጊቶች ቃዲያ ፖይሴን ላይ የተመሠረተን ምላሽ አጽንዖት ይሰጣል። ለዮስቲኖስ ይህ የሰው ዘር ኃይል ከሌለው ተጠያቂ አይደሉም የሚለውን የሞራል ፍትሕ ቅድመ ሁኔታ የሆነውን ተግባርን ይጠይቃል። በቶሎ እመጣለሁ ቲያተ ኤሪቾሜይ የሚለው አስቸኳይነት ተጠያቂነትን ከፍ ያደርገዋል። አስቀድሞ የተወሰነ ዕጣ ፈንታ ሳይሆን ምርጫን ራእይ 22:17ን ይመልከቱ የሚፈልግ ይውሰድ ያበረታታል። በምላሽ ጠያቂነት አውድ ውስጥ ይህ ድርጊቶች የሚወሰኑበት እንጂ የማይመረጡበትን የስቶይክን ውሳኔ ሄማርሜን ይቃወማል። ከእሱ ከእግዚአብሔር አያስገድድም ከሚለው ጋር ይስማማል። ኦግስቲኖስ አንዳንድ ለውድቀት የተወሰኑበትን ኢንችሪዲዮን 97 ድርብ ተወስኖ መወሰን በተቃራኒ ዮስቲኖስ ይህንን ሁለንተናዊ ከእያንዳንዱ ከሄፊያስት የእግዚአብሔር የጸጋ አቅርቦት ዮሐንስ 3:16 አድርጎ ይመለከተዋል። ውጤቶቹ በነጻ ምላሽ ላይ የተመሠረቱ ናቸው። እምነት ወይም አለመቀበል ዮሐንስ 3:18 የአባቶች ጂምናስቲክ ዕጣ ፈንታን አለመቀበል ኑፋቄዎችን የሚቃወም ከ1.6:2 እዚህ ድጋፍ ያገኛል። ምንም አይነት ተፈጥሯዊ ተፈጥሮ ዕጣ ፈንታን አይወስንም። ሰዎች በሥራቸው ይቀርጹታል። የዮስቲኖስ ግሪኮ-ሮማውያን መነጽር ፕራይሬስን በማስተካከል ይህንን ሆን ተብሎ የሚደረግ ምርጫ እንጂ መለኮታዊ ጽሑፍ አድርጎ ይቀርጻል። ተወስኖ መወሰንን ወደ መዳን ዕቅድ ኤፌሶን 1:5 እንጂ ሁሉን አቀፍ ቁጥጥር አይገድበውም። በትንቢታዊ ጥሪዎች ሕዝቅኤል 33:11 ላይ የተመሠረተው ስነ መለኮቱ የእግዚአብሔርን ምላሽ ፍትሐዊ እንደሆነ ይመለከታል። ለእምነት ሽልማቶች ሮሜ 10:9 ላለመቀበል ቅጣቶች የሰውን ልጅ ተግባር በሁለንተናዊነት ይጠብቃል። ይህ ቅድመ ኦግስቲኖስ አመለካከት የሞራል ተጠያቂነት የእግዚአብሔር ለሁሉም እንዲድኑ 1 ጢሞቴዎስ 2:4 ካለው ፍላጎት እንጂ ሁለትዮሽ ወይም ውሳኔ ሰጪ ድንጋጌ እንዳልሆነ ያረጋግጣል። ማቴዎስ 16:27 የሰው ልጅ ከመላእክቱ ጋር በአባቱ ክብር ሊመጣ ነውና በዚያን ጊዜም ለእያንዳንዱ እንደ ሥራው ይመልሰዋል። ኢየሱስ ስለ ፍርድ ቀን የተናገረው ማቴዎስ 16:27 የዮስቲኖስ ማርቲር በኪ የመጀመሪያው ምላሽ ከ43 ላይ የሰጠውን መልካም ዋጋዎች የእያንዳንዱ ሰው የድርጊት ብቃት መሠረት ይሰጣሉ። መለኮታዊ ምላሽን ከሰው ሥራ ጋር በማያያዝ ነጻ
ምርጫ ለተጠያቂነት አስፈላጊ መሆኑን ያጎላል። ለእያንዳንዱ ይመልሳል። አፖድሴ ሄቅያስት ራእይ 22:12ን ያስተጋባል። እንደ ሥራው ቀያቢያቲን ፕራያሼን ያዳብ ምላሽን ለማመልከት አፖዲዶሚን ይጠቀማል። ይህም በድርጊቶች ፕራያሼስ ላይ የተመሠረተ ነው። ለዮስጢኖስ ይህ ክፉን የማስወገድና በነጻ ምርጫ መልካምን የመምረጥ ኃይል ኬን ይጠይቃል። ያለ ተግባር ፍርድ የማይጣጣም ይሆናል። ይህም የስቶይክን ዕጣ ፈንታ ሃይማሮሜን በመቃወም የሚጠቀምበት ነጥብ ነው። የፍጻሜው ሁኔታ ከመላእክቱ ጋር በክብር ይመጣል። ተጠያቂነትን ከፍ ያደርገዋል። ሰዎች ዕጣ ፈንታቸውን በነጻነት እንደሚቀርጹ ያመለክታል። መስቀልን የመሸከም ጥሪ 16:24 እንደሚታየው አስቀድሞ የተወሰነ ጽሑፍ አይደለም። የዮስጢኖስ ከእግዚአብሔር አያስገድድም ድጋፍ ያገኛል። የመዳንና የውድቀት ድርብ ድንጋጌ ኦግስጢኖስን ኢንሽሪዲዮንኪ አንድ መቶውን ይመልከቱ። አይታይም እያንዳንዱ ከሄቅያስት ሁለንተናዊ ዕድልን ዮሐንስ 3:16 ይጠቁማል። ውጤቶቹ ከምርጫ ጋር የተያያዙ ናቸው። ማቴዎስ 7:21 በግሪኮ ሮማውያን አውድ ውስጥ ይህ ፕራይሬስን ያስተካክላል። ውሳኔ የሚወስኑ ፍልስፍናዎችን ይቃወማል። ሰዎች ዕጣ ፈንታ የላቸውም፣ ነገር ግን ተጠያቂ ናቸው። ጂምናስቲክ ተፈጥሮዎችን ኑፋቄዎችን የሚቃወም ከ1.61 በመቃወም የዮስጢኖስ ሁለንተናዊነት የተመረጡትን ብቻ የሚወስን አስተሳሰብን ይክዳል። ሁሉም በነጻ ተግባር ፍርድን ይጋፈጣሉ። በአይሁድ ትውፊት ዘዳግም 30:19 የተቃኘው የኒቅያ በፊት መነጽር ይህንን የእግዚአብሔር ፍትሕ ከድርጊት ጋር የተስማማ እንጂ ሁሉን አቀፍ ቁጥጥር ሮሜ 9:18 እንደ ዓላማ እንጂ እንደ ዕጣ ፈንታ አድርጎ ይመለከታል። ለዮስጢኖስ ተወስኖ መወሰን ፍቃድን የሚሽር ድንጋጌ ሳይሆን የእግዚአብሔር የመዳን ዕቅድ ኤፌሶን 1:5 ነው። የሞራል ተጠያቂነት የሰውን ምላሽ ሮሜ 10:9 እንጂ መለኮታዊ ማስገደድን እንደማያንጸባርቅ ያረጋግጣል። ይህ ቅድመ ኦግስጢኖስ ስነ መለኮት ሁለንተናዊ በሆነ መልኩ ነጻ ምርጫን በማረጋገጥ የእግዚአብሔርን የሕይወት ፍላጎት ሕዝቅኤል 33:11 ይደግፋል እንጂ ሁለትዮሽ ተወስኖ መወሰንን አይደግፍም። ኢራኒዮስ ነጻነት ለሰው ልጅ ክብር አስፈላጊ ኑፋቄዎችን የሚቃወም የሊዮኑ ኢራኒዮስ ኤአ 130:202 ዓ.ም ገደማ ቁልፍ የኒቅያ በፊት አባት ኑፋቄዎችን የሚቃወም በተለይም በመጽሐፍ 4 ምዕራፍ 37 ላይ የሰው ልጅ ነጻ ፍቃድ ለሰው ልጅ ክብር አስፈላጊ አካል እንደሆነ አጥብቆ ይከላከላል። የሰውን ልጅ ተግባር በውሳኔ በሚወስኑ የኮስሞሎጂያዊ አስተሳሰቦች የካዱትን ጂምናስቲክ ኑፋቄዎችን ለመቃወም ሲጽፍ ኢራኒዮስ ነጻነትን እግዚአብሔር የሰጠው ሁለንተናዊ ባህሪ አድርጎ ያስቀምጣል። ይህም እንደ ድርብ ተወስኖ መወሰን ወይም ሁሉን አቀፍ ውሳኔ ያሉ የውሳኔ ጽንፎችን የኒቅያ በፊት ውድቅ ጋር የሚስማማ ሲሆን እነዚህም በኋላ በኦግስጢኖስ ብቅ አሉ። የእሱ ስነ መለኮት ቅዱሳት መጻሕፍትን የአይሁድ የቃል ኪዳን ወጎችን እና የውሳኔ ፍልስፍናዎችን ውድቅ በማድረግ ላይ የተመሠረተ ሲሆን ነጻ ፍቃድ ሰዎችን ከእግዚአብሔር ጋር ግንኙነት ለመፍጠር የሚችሉ የሞራል ፍጡራን እንደሆኑ እንደሚለይ አጽንዖት ይሰጣል። ኑፋቄዎችን የሚቃወም ከ4.371 ላይ ኢራኒዮስ እንዲህ ይላል። ከእግዚአብሔር ሰውን ከመጀመሪያው ነጻ ወኪል አደረገው። የራሱን ነፍስ እንዳለው ሁሉ የራሱን ኃይል በመያዝ የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ እንጂ ከእግዚአብሔር በግዴታ አይደለም። ይህ አባባል ነጻነትን አውቴክሶሲዮስ ራስን መወሰን ከሰው ልጅ ፍጥረት ጋር ያይዘዋል። ዘፍጥረት 1:26-27ን የእግዚአብሔርን መልክ ያስተጋባል። ለኢራኒዮስ ክብር በዚህ የመምረጥ አቅም ላይ ነው። በፈቃደኝነት ለመታዘዝ ያለዚህ ሰዎች የሞራል ዋጋ የሌላቸው አውቶማቲክ ብቻ ይሆናሉ። ይህንን ጂምናስቲክ አመለካከቶች ኑፋቄዎችን የሚቃወም ከ1.612 ይቃረናል። እዚያም ቋሚ ተፈጥሮዎች መንፈሳዊ፣ ስነ ልቦናዊ፣ ቁሳዊ ዕጣ ፈንታን የሚወስኑበት ነጻነትን የሚክዱበት በግዴታ አይደለም በማለት ኢራኒዮስ ከሮሜ 10:9 በፈቃደኝነት ከሚገኝ እምነትና ከዘዳግም 30:19 ከሕይወትን ምረጥ ጋር የሚስማማ ሲሆን ማስገደድን ከእግዚአብሔር መልካምነት 1 ጢሞቴዎስ 2:4 ጋር የማይጣጣም አድርጎ ይክዳል። የኢራኒዮስ አውድ የቫለንቲኒያን ውሳኔን መዋጋት ይህን አጽንዖት ይቀርጻል። በ4.374 ላይ እንዲህ ይላል በፍቃዳቸው እርሱን እንዲከተሉ የመምረጥ ኃይል ሰጣቸው። ነጻነትን ከሥነ ምግባራዊ እድገትና ከመለኮታዊ ግንኙነት ጋር ያይዛል። ከኋለኛው የኦግስጢኖስ ሙሉ በሙሉ መበላሸት ኢንሽሪዲዮን ከመ 30 በተቃራኒ ኢራኒዮስ የአዳምን ውድቀት የነጻነት አላግባብ መጠቀም እንጂ መጥፋቱ አይደለም። 4.391 የእግዚአብሔር አስቀድሞ የወሰነው ዕቅድ 4.43 ፍቃድን ሳይሽር በክርስቶስ ኤፌሶን 1:5
በኩል ይመልሳል። ይህ ሁለንተናዊ ማረጋገጫ ሰው ማለት መላው የሰው ዘር ማለት ነው። የተመረጡትን ብቻ የሚወስን አስተሳሰብን ይክዳል። በዕጣ ፈንታ ሳይሆን በድርጊት ክብርን ያረጋግጣል። ለኢራኒዎስ ነፃነት ተጠያቂነትን ሮሜ 2:6 እና ፍቅርን ያስችላል። ይህም የሉዓላዊነት እና የምርጫ የኒቅያ በፊት ሚዛንን ያንጸባርቃል። ዘፍጥረት 2:16-17 ከእግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ በልተህ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር ለአዳም የሰጠውን ትእዛዝ በዝርዝር የሚገልጸው ዘፍጥረት 2:16-17 ኢራኒዎስ በክህ ኑፋቄዎችን የሚቃወም 4.37 1 ላይ የሰጠውን እግዚአብሔር ሰውን ከመጀመሪያው ነፃ ወኪል አደረገው። የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ ከነፃነት ከሰው ልጅ ፍጥረት ጋር ያለውን ውስጣዊ ግንኙነት በማሳየት ያጠናክራል። በልተህ ትበላለህ ድቀው የሚለው ፈቃዳዊ እና አትብላ ወዲካው የሚለው ክልከላ ምርጫን ከውጤት ጋር ያቋቁማል። ይህም የኢራኒዎስን በድርጊት የሚገኝ ክብርን የሚገልጽ አመለካከት ያንጸባርቃል። የዕብራይስጥ ግሶች በፈቃደኝነት የሚደረግ ድርጊት ያመለክታሉ። የአዳም መታዘዝ ወይም አለመታዘዝ በእሱ ፍቃድ ላይ የተመሠረተ እንጂ መለኮታዊ ግዴታ አይደለም። ይህም ከእግዚአብሔር በግዴታ አይደለም ከ4.37 1 ጋር ይስማማል። ለኢራኒዎስ ይህ መሠረታዊ ጊዜ ከውድቀት በፊት ዘፍጥረት 3:6 ነፃነት እግዚአብሔር እንደሰጠው ከእግዚአብሔር መልክ ዘፍጥረት 1:26-27 ጋር የተያያዘ እንጂ በኃጢአት እንዳልተሻረ 4.39 1 ያሳያል። ውጤቱ ሞትን ትሞታለህ መድመድ ተጠያቂነትን ያጎላል። ኢራኒዎስ ጂምናስቲክ ውሳኔን ኑፋቄዎችን የሚቃወም 1.62 በመቃወም የሚከላከልበት መርህ ነው። እዚያም ቋሚ ተፈጥሮዎች ምርጫን ያስወግዳሉ። ከኋለኛው የኦግስጢኖስ ሙሉ በሙሉ መበላሸት ኢንቺሪዲዮን 30 በተቃራኒ ኢራኒዎስ የአዳምን ነፃነት እንደቀጠለ አላግባብ ጥቅም ላይ የዋለ ነገር ግን በክርስቶስ ኤፌሶን 1:5 በኩል ሊመለስ የሚችል እንጂ የጠፋ እንዳልሆነ ይመለከታል። የእሱ ጸረ ጊምናስቲክ አውድ ማስገደድን ይክዳል። የእግዚአብሔር ትእዛዝ ምላሽን ይጋብዛል እንጂ አይወስንም። 4.37 4 በፍቃዳቸው እርሱን እንዲከተሉ ይህም የዘዳግም 30:19ን የቃል ኪዳን ጭብጥ ያስተጋባል። ይህ ሁለንተናዊ ተግባር ሰው ማለት የሰው ልጅ ሁሉ ማለት ነው። ክብርን በዕጣ ፈንታ ሳይሆን በምርጫ ላይ ይመሰርታል። የሞራል ዋጋን ሮሜ 2:6 ያረጋግጣል። የኢራኒዎስ የአይሁድ መነጽር ይህንን የእግዚአብሔር ንድፍ እንጂ ጽሑፍ አይደለም ብሎ ይመለከተዋል። ተወስኖ መወሰንን ወደ መዳን ዕቅድ 1 ጢሞቴዎስ 2:4 እንጂ ሁሉን አቀፍ ቁጥጥር አይገድገውም። ስለዚህ የኒቅያ በፊት ማረጋገጫ እዚህ የመጽሐፍ ቅዱስ ስርን ያገኛል። ነፃነት እንደ ክብር እንጂ ውሳኔ አይደለም። ሰዎች በፈቃደኝነት በመታዘዝ እግዚአብሔርን የሚያንጸባርቁበትን ስነ መለኮት ይቀርጻል። ኢያሱ 24:15 ከእግዚአብሔርንም ማገልገል ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ያመለኳቸውን አማልክት ወይም እናንተ በምድራቸው የምትኖሩባቸውን የአሞራውያን አማልክት የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። የኢያሱ የቃል ኪዳን ማደሻ ተግዳሮት የሆነው ኢያሱ 24:15 ኢራኒዎስ ኑፋቄዎችን የሚቃወም 4.37 1 ላይ የሰጠውን የራሱን ኃይል በመያዝ የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ ከነፃነትን በግልጽ ምርጫ የሰው ልጅ ክብር አስፈላጊ መሆኑን በማሳየት ያጠናክራል። ዛሬ ምረጡ ቢያር ወቅያም ሕያኔም የሚለው የዕብራይስጥ ቃል ባር መምረጥ ይጠቀማል። ሆን ተብሎ የሚደረግን ድርጊት ይጠይቃል። ያህይን ወይም ጣዖትን ማገልገል። ይህም የኢራኒዎስን የመምረጥ ኃይል ከ4.37 4 ያስተጋባል። አማራጮቹ አባቶቻችሁ ያመለኳቸውን አማልክት የአሞራውያን አማልክት የተገደደ ውጤት ሳይሆን እውነተኛ አማራጮችን ያቀርባሉ። ይህም በግዴታ አይደለም። ከ4.37 1 ጋር ይስማማል። የኢያሱ መግለጫ እኛ ግን እግዚአብሔርን እናመልካለን ከነአብድ በመለኮታዊ ትእዛዝ ሳይሆን በድርጊት ክብርን የሚያንጸባርቅ በፈቃደኝነት የሚደረግን ታማኝነትን ያሳያል። ለኢራኒዎስ ይህ የዘፍጥረት 2:16-17 ነፃነት ያስተጋባል። ወደ እስራኤል ቃል ኪዳን ዘዳግም 30:19 የተዘረጋ እዚያም መታዘዝ ሰዎችን የእግዚአብሔር መልክ ተሸካሚዎች ዘፍጥረት 1:26-27 በማድረግ ክብርን ይሰጣል። የእሱ ጸረ ጊምናስቲክ አቋም ኑፋቄዎችን የሚቃወም 1.62 እዚህ ቋሚ ተፈጥሮዎችን ውድቅ ያደርጋል። የእስራኤል ምርጫ እንጂ ዕጣ ፈንታ አይደለም። ይህም ተጠያቂነትን ሮሜ 2:6 ያረጋግጣል።
ከኋለኛው የኦግስተኖስ የማይሻር ጸጋ ኢንቺሪዲዮን ክውም 97 በተቃራኒ ኢራኒዮስ የእግዚአብሔርን ጥሪ እንደ ግብዣ ይመለከታል። እግዚአብሔርን ማገልገል ከፍቃድን ያመለክታል። ከሮሜ 10:9 እምነት ጋር በማስማማት ሁለንተናዊ ወሰን የምታመልኩትን ተግባርን ለሁሉም ያስፋፋል። የጂምናስቲክን የተመረጡትን ብቻ የሚወስን አስተሳሰብን ኑፋቂዎችን የሚቃወም ከ1.61 ይክዳል። ኢራኒዮስ ከሥነ ምግባራዊ እድገት ጋር የሚያይዘውን ክብር 4.374 በፍቃዳቸው እርሱን እንዲከተሉ በአውዱ ውስጥ ይህ የአይሁድ የቃል ኪዳን ጭብጥ ተወስኖ መወሰንን ወደ የእግዚአብሔር ዕቅድ ኤፌሶን 1:5 ይገድባል እንጂ ሁሉን አቀፍ ቁጥጥር አይደለም። የኢያሱ ምርጫ ነፃነትን እንጂ ጽሑፍን አያንጸባርቅም። ስለዚህ የኒቅያ በፊት ማረጋገጫ ክብርን በዚህ አቅም ላይ ይመሰርታል። የእግዚአብሔር ፍትሕ 1 ጢሞቴዎስ 2:4 ውሳኔን ሳይሆን ምላሽን እንደሚያከብር ያረጋግጣል። ዮሐንስ 7:17 ከማንም የእርሱን ፈቃድ ሊያደርግ ቢወድ ይህ ትምህርት ከእግዚአብሔር እንደሆነ ወይም እኔ በራሴ እንደ ተናገርሁ ያውቃል። ኢየሱስ አድማጮቹን የተገዳደረበት ዮሐንስ 7:17 ኢራኒዮስ ኑፋቂዎችን የሚቃወም ከ4.371 ላይ የሰጠውን የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ እንጂ በግዴታ አይደለም የእውነትን ዕውቀት ከነፃ ምርጫ ጋር በማያያዝ በድርጊት የሚገኝ ክብርን ያረጋግጣል። ከማንም የእርሱን ፈቃድ ሊያደርግ ቢወድ ኩያንዲሄስ ቴው ፓይዘን ቴው መፈለግ ይጠቀማል። በፈቃደኝነት የሚደረግን ዓላማ አጽንዖት ይሰጣል። የእግዚአብሔርን ትምህርት ማወቅ ከእርሱ ፈቃድ ቴዎማቲያም ቴውን ጋር ለመስማማት መምረጥን ይጠይቃል። ለኢራኒዮስ ይህ የራሱን ኃይል በመያዝ 4.371 ያንጸባርቃል። ክብር በዚህ የመታዘዝ ፈቃድ ላይ ነው እንጂ በግዴታ አይደለም። ይህም የዘፍጥረት 2:16-17ን ትእዛዝ ያስተጋባል። ሁኔታዊ ያን ቢሆን ተግባርን ያመለክታል። እውነት ለሚመርጥ ከማንም ዲኤስ ተደራሽ ነው እንጂ አስቀድሞ ለተወሰኑት ብቻ አይደለም። ይህም በፍቃዳቸው እርሱን እንዲከተሉ 4.374 ከሚለው ጋር ይስማማል። ጂምናስቲክ ውሳኔን ኑፋቂዎችን የሚቃወም 1.62 በመቃወም ኢራኒዮስ ነፃነት ሁለንተናዊ እንደሆነ ይመለከታል። ምንም አይነት ቋሚ ተፈጥሮዎች ግንዛቤን አይወስኑም። 1.61 ሁሉም በምርጫ ማወቅ ይችላሉ። ከኋለኛው የኦግስትኖስ አመለካከት ኢንቺሪዲዮን ኩም 97 በተቃራኒ ጸጋ ፈቃድን የሚሽርበት ኢራኒዮስ ይህንን ከሮሜ 10:9 እምነት ጋር ያስማማል። በፈቃደኝነት የሚደረግ ስምምነት መለኮታዊ እውነትን ይገልጻል እንጂ የግዳጅ እምነት አይደለም። የአይሁድ መነጽሩ ዘዳግም 30:19 ይህንን እንደ ቃል ኪዳናዊ አድርጎ ይቀርጻል። ምርጫ ሰዎችን ከእግዚአብሔር ጋር አጋሮች ዘፍጥረት 1:26-27 እንጂ አሻንጉሊቶች ባለማድረግ ክብርን ይሰጣል። ውጤቱ ያውቃል ከጂንሰቲያይ ክብርን ከዕጣ ፈንታ ሳይሆን ከሥነ ምግባራዊ ድርጊት ጋር በማያያዝ ተጠያቂነትን ሮሜ 2:6 ያረጋግጣል። በጸረ ጂምናስቲክ አውድ ውስጥ ይህ ማስገደድን ይክዳል። የእግዚአብሔር ዕቅድ ኤፌሶን 1:5 ምላሽን ይጋብዛል እንጂ አይወስንም። 1 ጢሞቴዎስ 2:4 የኒቅያ በፊት ማረጋገጫ እዚህ የመጽሐፍ ቅዱስ ድምፅ ያገኛል። ነፃነት እንደ ክብር ከእግዚአብሔር ጋር ግንኙነትን ያስችላል። ተወስኖ መወሰንን ወደ ቤዛነት ይገድባል እንጂ ወደ ውሳኔ አይደለም። የሰውን ልጅ ተግባር በሁለንተናዊነት ይጠብቃል። ቀሌምንጦስ ዘሮቤ ቅጣት ከሆን ተብሎ ቸልተኝነት ጋር የተያያዘ ወደ ቆሮንቶስ ሰዎች መልእክት በተለምዶ ኤአ 96 ዓ.ም ገደማ የተጻፈው የቀሌምንጦስ ዘሮሜ ቀደምት የኒቅያ በፊት አባቶች አንዱ ሲሆን ወደ ቆሮንቶስ ሰዎች የጻፈው መልእክት አንድ ቀሌምንጦስ አንድነት በሌላት ቤተ ክርስቲያን ላይ ያተኩራል። የሰውን ልጅ ተግባር እንደ ሁለንተናዊ መርህ አድርጎ አጽንዖት ይሰጣል። በዚህ መልእክት ቀሌምንጦስ ቅጣትን ከሆን ተብሎ ቸልተኝነት ጋር ያይዘዋል። ነፃ ፍቃድ ለሞራል ተጠያቂነት አስፈላጊ መሆኑን ያጠናክራል። ይህም ከኋለኛው የኦግስትኖስ ውሳኔ ጋር የሚቃረን የኒቅያ በፊት ስነ መለኮት ዋና መሠረት ነው። የፓስተር አውዱ በቆሮንቶስ አንድነትን መመለስ በሐዋርያዊ ትውፊት እና በአይሁድ የቃል ኪዳን ሥርዓት ላይ የተመሠረተ ስነ መለኮትን ይቀርጻል። ሰዎች መታዘዝን ወይም አለመታዘዝን በነፃነት እንደሚመርጡ ያረጋግጣል። ውጤቶቹም ተግባራቸውን ያንጸባርቃሉ። በ1 ቀሌምንጦስ 7:4-5 ላይ ቀሌምንጦስ እንዲህ ሲል ጽፏል። በክርስቶስ ደም ላይ ዓይኖቻችንን እናስተካክልና ምን ያህል ክቡር እንደሆነ እንረዳ። እርሱ ለፍጥረቱ ሁሉ ከቁጣ እንዴት ነፃ እንደሆነ እንመልከት። ሆኖም በ8:2 ላይ እንዲህ ሲል ያስጠነቅቃል። ጌታ እንዲህ ያለ ኃጢአተኛው እንዲሞት አልወድም፣ ይልቁንም ከመንገዱ ተመልሶ በሕይወት እንዲኖር እፈልጋለሁ።
ከሆን ተብሎ ቸልተኝነትን ራቅ። እዚህ ላይ ቀለምንጦስ ሕዝቅኤል 33:11ን ያስተጋባል። የእግዚአብሔርን የሕይወት ፍላጎት ከሰው ምላሽ ከመንገዱ ተመልሶ ጋር ያይዘዋልና ኪሆን ተብሎ ቸልተኝነትን ከፌካንዳስ ፓሮርሜን የቅጣት መሠረት አድርጎ ይገልጻል። የግሪክ ቃል ፌካንዳስ በፈቃደኝነት ሆን ተብሎ የሚደረግን ምርጫ ያጎላል። ይህም የክርስቶስን መሥዋዕትነት ቸል ማለት ሮሜ 10:9 በመለኮታዊ ድንጋጌ ሳይሆን በሰው ድርጊት ባለመፈጸሙ ቁጣን እንደሚጋብዝ ያመለክታል። ይህ ከአንድ ቀለምንጦስ 21:6 ጋር ይስማማል። ለእኛ ደሙን የሰጠውን ጌታ ኢየሱስ ክርስቶስን እናክብር። እናም በቸልተኝነታችን ለቅጣት ምክንያት አንሆን። የቀለምንጦስ ስነ መለኮት ጂምናስቲክ ዕጣ ፈንታን ኑፋቂዎችን የሚቃወም 1.6.1 ይክዳል። እዚያም ተፈጥሮዎች ዕጣ ፈንታን የሚወስኑበትና የስቶይክን ዕጣ ፈንታ ሁለንተናዊ በሆነ መልኩ ተግባርን ያረጋግጣል። ከኋለኛው የኦግስጢኖስ ድርብ ተወስኖ መወሰን ኢንሽሪዲዮን ኩመ 100 በተቃራኒ ቅጣት በአንድ ቀለምንጦስ 29:1 ላይ እንደሚታየው ለመታዘዝ ከቀረበው ጥሪ እንደሚታየው አስቀድሞ ከተወሰነ ነቀፋ ሳይሆን ከቸልተኝነት የመነጨ ነው። የአይሁድ መነጽሩ ዘዳግም 30:19 ይህንን እንደ ቃል ኪዳናዊ አድርጎ ይቀርጻል። ነጻነት ተጠያቂነትን ሮሜ 2:6 ያመጣል እንጂ ግዴታን አይደለም። ለቀሌምንጦስ ተወስኖ መወሰን ዕጣ ፈንታ ሳይሆን የእግዚአብሔር የማዳን ዕቅድ ኤፌሶን 1:5 ነው። በፈቃደኝነት ምርጫ የሰውን ልጅ ክብር ያረጋግጣል። ቅጣትም አስፈላጊነት ሳይሆን ከድርጊት ጋር የተያያዘ ነው። ዕብራውያን 2:2-3 በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ ተገቢውን ዋጋ ከተቀበለኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን? ይህም በመጀመሪያ በጌታ ተነግሮአል፣ በሰሙትም አረጋግጠውልናል። ዕብራውያን 2:2-3 ከቀለምንጦስ ዘሮሜ 1 ቀለምንጦስ 8:2 ከሆን ተብሎ ቸልተኝነትን ራቅ መዳን እንችል ማለት ቅጣት እንደሚያስከትል በማያያዝ የሰውን ልጅ ተግባር እንደ ሁለንተናዊ መርህ በማጠናከር ይስማማል። ከመተላለፍን አለመታዘዝም ሁሉ ተገቢውን ዋጋ ከተቀበለ መስቴፖዶዜንዴቃየን በብሉይ ኪዳን ለምሳሌ ዘዳግም 28:15 መዘዝን ከድርጊቶች ጋር ያይዘዋል። ይህም ቀለምንጦስ በቸልተኝነታችን ለቅጣት ከ21:6 በሚለው ላይ የሚገነባብ መሠረት ነው። የግሪክ ቃላት ፒያሬኪያግ አለመታዘዝ እና ፒያሬበቢያሴስ መተላለፍ ሆን ተብሎ የሚደረጉ ድርጊቶችን እንጂ መለኮታዊ ግዴታን አያመለክቱም። ይህም የቀለምንጦስን ፌካንዳስ ፓሮርሜን ሆን ተብሎ ቸልተኝነት ያስተጋባል። ከእንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን? ፕስ ሄሜስ ኤክፔቾ ሜዴ አሜወሳንዴስ ኤሜወ ቸል ማለት የሚለውን በመጠቀም ሰዎች በክርስቶስ የተገለጸውን ዮሐንስ 3:16 እንዲህ ያለውን ታላቅ መዳን ለመስማት ወይም ችላ ለማለት መምረጥ እንደሚችሉ ያስባል። ለቀለምንጦስ ይህ የእግዚአብሔርን ለፍጥረቱ ሁሉ ከ7:5 ከቁጣ ነፃ መሆንን ያንጸባርቃል። ሆኖም ቅጣት አስቀድሞ ከተወሰነ ዕጣ ፈንታ ሳይሆን ቸልተኝነትን ይከተላል። በቆሮንቶስ አውድ ውስጥ ንስሐን በመገፋፋት 1 ቀለምንጦስ 8:2 ሕዝቅኤል 33:11ን በመጥቀስ ይህ ተጠያቂነትን ያጎላል። የክርስቶስን ደም ቸል ማለት 7:4 ድርብ ተወስኖ መወሰን ኦግስጢኖስን ከኢንሽሪዲዮን ኩመ 100ን ይመልከቱ ሳይሆን ተገቢውን ዋጋ ያስከትላል። ጂምናስቲክ ዕጣ ፈንታን ኑፋቂዎችን የሚቃወም 1.6.1 በመቃወም የቀለምንጦስ ሁለንተናዊ ከእኛ የዕብራውያን ሰፊ ጥሪን ይመስላል። የተመረጡትን ብቻ የሚወስን አስተሳሰብን ይክዳል። በሐዋርያዊ ትውፊት ሮሜ 10:9 የተመሠረተው የኒቅያ በፊት መነጽር ይህንን እንደ ተግባር ይመለከታል። መዳን ይቀርባል እንጂ አይገደድም። ኤፌሶን 1:5 ቅጣትም መለኮታዊ ድንጋጌ ሳይሆን ከሆን ተብሎ ምርጫ ጋር የተያያዘ ነው። የቀለምንጦስ የአይሁድ የቃል ኪዳን ማዕቀፍ ዘዳግም 30:19 ክብርን በኃላፊነት እንጂ በውሳኔ ላይ ያልተመሠረተ መሆኑን ያረጋግጣል። ነፃ ፈቃድ ለሥነ ምግባራዊ ሥርዓት አስፈላጊ መሆኑን ያረጋግጣል። 1 ቀለምንጦስ 21:6 2 ጴጥሮስ 2:20-21 በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርሰት ካመለጡ በኋላ ደግሞ በነርሱ ተጠላልፈው ከተሸነፉ የኋለኛው መጨረሻ ከፊተኛው ይልቅ ይከፋል። የጽድቅን መንገድ ካወቁ በኋላ ከተሰጣቸው ቅድስት ትእዛዝ ከመመለሳቸው ባያውቋት ኖሮ ይሻላቸው ነበርክ። 2 ጴጥሮስ 2:20-21 ቀለምንጦስ በ1 ቀለምንጦስ 8:2 ላይ የሰጠውን ከሆን ተብሎ ቸልተኝነትን ራቅ ከቅጣትን ይሆን
ተብሎ አለመቀበል ውጤት አድርጎ በማሳየት የሰውን ልጅ ተግባር በሁለንተናዊነት ያረጋግጣል። በእውቀት ካመለጡ በኋላ ኤፔንሳይ ክርስቶስን በነጻነት መቀበልን ሮሜ 10:9 ይጠቁማል። ሆኖም በእነርሱ ተጠላልፈው ከተሸነፉ ወይም ፖኤክ ኪያሄዴዮሚያይ መለኮታዊ ግዴታ ሳይሆን ሆን ተብሎ ወደ ኃጢአት መመለስን ያመለክታል። የግሪክ ቃል ኤፒስትሬፕሴንዴስ ተመለሱ የቀለምንጦስን ከመንገዱ ይመለስ ሕዝቅኤል 33:11 የሚለውን ጥሪ ያስተጋባል። ቅጣትን ከፊተኛው ይልቅ ይከፋል። ከኬፋንቲም ፕራዲን ቅድስት ትእዛዝ ከሄጂያ ሴንታውስ ቸል ከመባል ጋር ያይዘዋል። ለቀሌምንጦስ ይህ በቸልተኝነታችን ለቅጣት ከ21:6 ከሚለው ጋር ይስማማል። የክርስቶስን ደም 7:4 ማወቅና አለመቀበል አስቀድሞ ከተወሰነ ጥፋት ሳይሆን የበለጠ ተጠያቂነትን ያስከትላል። በቆሮንቶስ አለመግባባት ላይ ባተኮረ የፓስተር አውዱ ውስጥ ይህ ዕጣ ፈንታ ሳይሆን ከሆን ተብሎ ቸልተኝነትን ሄካንዳዋስ ያስጠነቅቃል። ለፍጥረቱ ሁሉ ከ7:5 ምርጫን ከሚገጥማቸው ጋር ይስማማል። ከኋለኛው የኦግስጢኖስ ድርብ ተወስኖ መወሰን ኢንሽሪዲዮን ክም 100 በተቃራኒ አንዳንድ ለቁጣ የተወሰኑበት ቀሌምንጦስ ቅጣትን ራስን የሚያመጣ አድርጎ ይመለከታል። እግዚአብሔር ሞትን ሳይሆን ሕይወትን ይፈልጋል። ሕዝቅኤል 33:11 1 ጢሞቴዎስ 2:4 ጂምናስቲክ ውሳኔን ኑፋቂዎችን የሚቃወም 1.6 በመቃወም የጴጥሮስ ሁለንተናዊ ማስጠንቀቂያ ለነርሱ ቋሚ ተፈጥሮዎችን ይክዳል። ሁሉም ጽድቅን መምረጥ ወይም ወደ ኋላ መመለስ ይችላሉ። በአይሁድ ትውፊት ዘዳግም 30:19 የተመሠረተው የኒቅያ በፊት ማረጋገጫ እዚህ ተግባርን እንደ ክብር ያገኛል። ቅጣት መለኮታዊ ጽሑፍ ኤፌሶን 1:5 ሳይሆን ነጻ ፈቃድን ያንጸባርቃል። ስለዚህ የቀሌምንጦስ ስነ መለኮት ተወስኖ መወሰንን የመዳን አቅርቦት ላይ ይገድባል። የሞራል ተጠያቂነትን አስፈላጊነት ሳይሆን በምርጫ በኩል ያረጋግጣል። ሉቃስ 12:47-48 የጌታውን ፈቃድ አውቆ ያልተዘጋጀ ወይም እንደ ፈቃዱ ያላደረገ ያ ባሪያ ብዙ ግርፋት ይገረፋል። ነገር ግን ሳያውቅ የሚገርፍ ሥራ የሠራ ጥቂት ግርፋት ይገረፋል። ብዙ የተሰጠው ሁሉ ከእርሱ ብዙ ይጠየቃል። ብዙ አደራ የተሰጠውም ሁሉ ከእርሱ አብዝተው ይፈልጋሉ። ኢየሱስ ስለ ታማኝ አገልጋይ በሰጠው ምሳሌ ላይ የሚገኘው ሉቃስ 12:47-48 ቀሌምንጦስ በ1 ቀሌምንጦስ 21:6 ላይ የሰጠውን በቸልተኝነታችን ለቅጣት ምክንያት አንሁን ከቅጣትን ከሆን ተብሎ ቸልተኝነት ጋር በማያያዝ ሁለንተናዊ ተግባርን በማረጋገጥ ያጠናክራል። የጌታውን ፍቃድ አውቆ ጂናስ ቶትሼውማይታም ኮምፈያን እና እንደ ፈቃዱ ያላደረገ ፖይሰስ ፕሮስቶትሼውማያቲያም ፖየስ ማድረግ የሚለውን ይጠቀማል። ሆን ተብሎ የሚደረግን ምርጫ ያመለክታል። ቸልተኝነት ዕብራውያን 2:3ን ይመልከቱ። ብዙ ግርፋት ኩዳርሴታይ ፓወስ ያስከትላል። ለቀሌምንጦስ ይህ ሆን ተብሎ ቸልተኝነትን ከፌካንቶስ ፓሮርሜን 8:2 ያስተጋባል። የክርስቶስን ደም 7:4 ማወቅና ምላሽ አለመስጠት ሮሜ 10:9 መለኮታዊ ድንጋጌ ሳይሆን ቅጣትን ያስከትላል። ንጽሩ ሳያውቅ ጥቂት ግርፋት ይገረፋል። ከቅጣትን ከዕጣ ፈንታ ሳይሆን ከዓላማ ጋር ያይዘዋል። ተገቢውን ዋጋ ዕብራውያን 2:2 ያንጸባርቃል። ብዙ የተሰጠው ሁሉ ከፒያንቴደ ሄዶት ፓዋይ ተጠያቂነትን ሁለንተናዊ ያደርገዋል። ብዙ ይጠየቃል። ፓዋይ ኤልሼዳይ ይህም የቀሌምንጦስን ለፍጥረቱ ሁሉ ከ7:5 ይመስላል። በቆሮንቶስ አውድ ውስጥ መታዘዝን በመገፋፋት 1 ቀሌምንጦስ 29:1 ይህ አስቀድሞ ከተወሰነ ቁጣ ኦግስጢኖስን ከኢንሽሪዲዮን ክም 100ን ይመልከቱ ሳይሆን ቸልተኝነትን ያስጠነቅቃል። ጂምናስቲክን የተመረጡትን ብቻ የሚወስን አስተሳሰብን ኑፋቂዎችን የሚቃወም 1.6 በመቃወም የሉቃስ ሁሉ ለሁሉም ተግባርን ያረጋግጣል። ቋሚ ተፈጥሮዎች ሳይሆን ቅጣት በእውቀት ይለካል እንጂ በዕጣ ፈንታ አይደለም። በአይሁድ ጥሪዎች ሕዝቅኤል 33:11 የተመሠረተው የኒቅያ በፊት መነጽር ይህንን እንደ ክብር በምርጫ ይመለከታል። የእግዚአብሔር ፈቃድ 1 ጢሞቴዎስ 2:4 ድርጊትን ይጋብዛል እንጂ አያስገድድም። ዘዳግም 30:19 የቀሌምንጦስ ስነ መለኮት ተወስኖ መወሰንን ወደ ቤዛነት ኤፌሶን 1:5 ይገድባል። ቅጣት መለኮታዊ ጽሑፍ ሳይሆን ነጻ ቸልተኝነትን እንደሚያንጸባርቅ በማረጋገጥ የሞራል ተጠያቂነትን በሁለንተናዊነት ይጠብቃል።